ኑሪ ከሌለብሽማ እንዳቅምሽ ኑሪ እንዳቅምሽ ኑሪ። ለምሳሌ እንዳቅማ ምን ትቀንስ? ለምሳሌ የትምህርት ቤት ቀነስ ያለ ታስገባ ወይንስ ምን ትቀንስ? እኔ 5000 ብር አልኩሽ እኮ ሀብታም ልጅ የሚከፍለው ነው። ይኸው ፍርድ ቤት ከኤክስፒሪየንስ የነገረኝ ጠበቃው 50000 ብር በወር የሚያገኝ ራይደር ለሁለት ልጅ 5000 ብር ነው የሚከፍለው። እናቴ ትሙት አቡ እኔ የተያዝኩት አልኩሽ እኮ አድቫንቴጅ የተወሰደብኝ የዛኔ በወጣ በገባ በአንድ ወር ውስጥ እኮ ነው ያራሱ ዩቲዩብ ባንዱ ከፈለኝ፣ ሰዎች አገዙኝ፣ ከዛ ማስታወቂያ ሰራ። ያ ገንዘብ ነው አሁንም 5000 ብር ያስከፈለብኝ። እየነገርኩሽ ያ ገንዘብ አሁን ካለ ዲቦራ በዛ ሰዓት ተረዳችሁ። እንደበፊቱ መምህር ብትሆንና የ10000 ብር ደሞዝተኛ ብትሆን 1000 ብር ነበር በወር ተቆራጭ የሚደረግ 1000 ብር። እንደዛም ባልሆነ ራሱ አሁን ባለኝ ስቴትመንት ቢሰራ ከ2000 ብር በላይ አልከፍላትም። እንደው 1000 ብር ነው። ለምን የዛኔ በጣም ሃይ ነው 200000 ብር በወር ከገባልኝ ይሄ ልጅ ሀብታም ነው የሚባለው። ከዛ ሰው ያገዘኝ ካል ሀብታም፣ ስለዚህ 10000 ብር ይችላል አለ። ከዛ ደግሞ ተጨማሪ ስቴትመንት ያ ስቴትመንት ይሄ እሱ ስቴትመንት አይደለም ቀነሰ 5000 ብር ይችላል አለ። እስካሁን የተወረፈረደብኝ ያኔ ባገኘው ገቢ ነው። ምሽ ኑሪ ከሌለብሽማ እንዳቅምሽ ኑሪ እንዳቅምሽ ኑሪ። ለምሳሌ እንዳቅማ ምን ትቀንስ? ለምሳሌ የትምህርት ቤት ቀነስ ያለ ታስገባ ወይንስ ምን ትቀንስ? እኔ 5000 ብር አልኩሽ እኮ ሀብታም ልጅ የሚከፍለው ነው። ይኸው ፍርድ ቤት ከኤክስፒሪየንስ የነገረኝ ጠበቃው 50000 ብር በወር የሚያገኝ ራይደር ለሁለት ልጅ 5000 ብር ነው የሚከፍለው። እናቴ ትሙት አቡ እኔ የተያዝኩት አልኩሽ እኮ አድቫንቴጅ የተወሰደብኝ የዛኔ በወጣ በገባ በአንድ ወር ውስጥ እኮ ነው ያራሱ ዩቲዩብ ባንዱ ከፈለኝ፣ ሰዎች አገዙኝ፣ ከዛ ማስታወቂያ ሰራ። ያ ገንዘብ ነው አሁንም 5000 ብር ያስከፈለብኝ። እየነገርኩሽ ያ ገንዘብ አሁን ካለ ዲቦራ በዛ ሰዓት ተረዳችሁ። እንደበፊቱ መምህር ብትሆንና የ10000 ብር ደሞዝተኛ ብትሆን 1000 ብር ነበር በወር ተቆራጭ የሚደረግ 1000 ብር። እንደዛም ባልሆነ ራሱ አሁን ባለኝ ስቴትመንት ቢሰራ ከ2000 ብር በላይ አልከፍላትም። እንደው 1000 ብር ነው። ለምን የዛኔ በጣም ሃይ ነው 200000 ብር በወር ከገባልኝ ይሄ ልጅ ሀብታም ነው የሚባለው። ከዛ ሰው ያገዘኝ ካል ሀብታም፣ ስለዚህ 10000 ብር ይችላል አለ። ከዛ ደግሞ ተጨማሪ ስቴትመንት ያ ስቴትመንት ይሄ እሱ ስቴትመንት አይደለም ቀነሰ 5000 ብር ይችላል አለ። እስካሁን የተወረፈረደብኝ ያኔ ባገኘው ገቢ ነው። ይቅርኛ የላት እኔ በ3 ወር ራሱ እንዴት እንዳገባሽ አላውቅም። እኔን ግን ታውቂያለሽ ማስረጃ ማስረጃ የ2 ወር ፍቅረኛ አለች፣ ወርቅ የሆነች ፍቅረኛ። አንቺን ግን እያከበርኩሽ እሷ እያከበረችሽ ነው። ንቀሽን ሰርበሽ እንትን ያልሽው ያቺን ታውቃት የ2 ዓመት እናቴ የ2 ዓመት ፍቅረኛ አለችኝ። ዛሬ በዚች ቀን 2 ዓመታችን ነው። የልቴ ቀን ነው በፍቅር የጀመርነው። ታውቃለች። እኔ ቢኒ አላስመስልም። ሚዲያ ላይ ወጥቻ ፍቅረኛ የለኝም። እሷ ግን ሳይኖራት አለኝ ትላለች። ትናንትና ያገባሽው እንዴት አድርገሽ እንዳገባሽው አላውቅም። ሲጀመር በሶስት አዳምጪ። አሁን ስለሱ አይመለከተኝም። እዚህ ጋር እናትሽም ተናግረሻል። አዎ ተናግሬያለሁ። ማዘር ያሞታሉ ብያለሁ። አዎ ብያለሁ። ለምን እንደ ትልቅ ሰው እያየች ህዝብ እየጮህባት ተይ እያላት ልጅን እንደዚህ ንቅል አድርጎ አባብሉ ናትዬ ምናምን ተገዝቶለት ኧረ እንደው በጭራሽ በልህ የእሳቸውን እልህ ስታወጣ ያምሻሉ ያልኳት። አዎ ይሄንን ብያለሁ። እና ያጎቴ ልጅ ላግባ ወለየ ሁሉ ይጋባል እንዴ? መታ ወለየ ናቸው እኮ ለምን አታገባ? ወለየ እኮ እንደዚህ አታፍሩም እኮ እናንተ። ኧረ ሴትዮ ተው እንዴ! እኔ ያጎቴ ልጅ ናት ከዩኒቨርሲቲ መጣ ነው። ሃኒ ትባላለች። ማንም የሚያውቃት ናት። እንደው ነገር ስራችሁ አላማረኝም ምናምን ትለኛለች። የማይመለከታችሁ እንደዚህ ትላለች። አሁን እዚህ ጋር ተሰበሰብ ነው። አሁን ስለ ልጁ እናውራ፣ ስለ ልጁ እናውራ። እኔ እና አንቺ እንተዋወቃለን። እኔ ፍቅረኛ አለኝ የለኝም? እኔ ፍቅረኛ መጀመሪያ ፍቅረኛ አለኝ የለኝም? አለኝ አለኝ። አንቺ ግን የለሽም ነበር። ገባሽ? ይመለከተኛል። ለኔ አይመለከተኝም። አንተ ስላንተ አይመለከተኝም። ሴት ልጅ እኮ ሚዲያ ላይ ፍቅረኛ ሳይኖራት አለኝ ካለች ራሷን በጣም ስለምታከብርና ወንዶች እንዲያስቸግሯት ስለማትፈልግ ሊሆን ይችላል። የትኛውም ሴት ራሷን ፕሮቴክት የምታረግበት ፍቅረኛ አለኝ ያለች ሴትና ሚዲያ ላይ የለኝም ያለች ሴት እኩል አትከበርም። የለኝም ያለች ሴት ለሁሉም ወንድ መንገድ እየከፈተች ነው። ፎሎ እንዲያረጋት በውስጥ ቴክስት መጥቶ እንዲጽፍላት መንገድ እየከፈተች ነው። እሷ ደግሞ አቡዬ ይሄ ሁሉ ነገር የተፈጠረው ፓስተር አምጥተው እኔ ዲቦራ እንዳገባ ይፈልጋሉ ቤተሰቦቹ። እኔ ደግሞ ፍቅረኛ አለኝ አልኩ። በቃ አለቀ። አዎ ፓስተር አመጣችሁ ካላስመከራችሁ እኔ ካለም ደረሰ መርሳት የሌለብህ ማለት ነው። እኔ ነኝ የተውኩት። ልጄንም አሁን ተይ ማስረጃ አለቅ። ቆይ ያው ያለ ማስረጃ እዚህ ቤት ምንም ነገር ተቀባይነት አይኖረው። እያንዳንዱ ነገር ያለ ማስረጃ ጓደኞቼ ይቅረቡ። ጓደኞችማ በላይ ያልካቸውን ይላሉ። ፓስተር ራሱ ማዘር ፓስተር አላመጡም። ሽማግሌ እኔም ሽማግሌ አምጣ ሲሉኝ ነገሩ ሳያምረኝ አላመጣሁም። እኔ መታረቅ የፈለኩት በሰላማዊ መንገድ ነው። ሽማግሌ ፓስተር አመጣው ነገር ሌላ ነገር አወሩብኝ። እኔ ፍቅረኛ አለኝ እኮ እኔ የምወዳት ማፈቅራት ፍቅረኛ አለችኝ እኮ ልጄን ፍለጋ ለልጆቼ ዘመዶቼ ናቸው። ዲቦራ የልጄ እናት ናት። የልጅና ማት ዘመዴ ናት። ነገ ለምወልዳቸው ልጆች የልጆቼ ወንድም እናት ዘመድ ነን። እኔ ያደኩበትን ነገር ሀውዬ ያደኩት በእንጀራ አባት ምናምን ስለነበረ ጥል ምናምን ስለነበረ ያ ነገር በልጅ እንዳይደገም እንደውም ዘመድ ሁኑ፣ እንቀራረብ፣ ቤተሰብ እንሁን
ብዬ ስቀርብ እንደዛ ሲያመጡ እኔን አልፈልግም ስል ነገር ጀመሩ። በቃ ከዛው አሁን ደግሞ ነገሩን ታዩና አቡ እኔ ከዚህ በኋላ በሶሻል ሚዲያ ርዕስም የሱ ኮንተንትም መሆን አልፈልግም። ሰላም ስጠኝ። ለምን ትሰራባታለህ? የሁለታችሁም ቻናል ይፈተሽ። ቆይ አንዴ ለምን ትሰራባታለህ ቪዲዮ? እሺ ለምን አልሰራሁባትም? አዳምጪኝ ሀውዬ፣ አልሰራሁባትም። መጀመሪያ በሰላማችን ጊዜ ስለ ጉዳዩ ስለ እናትነት ኢንተርቪው አድርጊያታለሁ። አለቀ። ከዛ ውጪ እሷ ናት የወጣች ቢኒያም እያለች ፖስት ማድረግ የጀመረችው። ቢኒያም እንደዚህ አደረገ ምናምን ማለት ጀመረ። ቢኒያም እንደዛ አደረገ ስትል ዲቦራ እኔ እንደዛ አላረኩም፣ ዲቦራ እንደዛ አላረኩም እያልኩ ወደ ሲሰጠው ታርገን ብጠይቃት እውነት እንደሆነ እናታረው ዲቦራ ቅድምም ብሏል እዚህ ጋር ጽፍ ያለው ራሷ ናት ቀድማ ልጁን አልረዳም ብላ ቪዲዮ የሰራችብኝ ዩቲዩብ ላይ መቼ መስከረም 17 ዮሃ ሚዲያ ላይ ቀርባ አልረዳም ብላ ዋሸች። ከዛ